እኛ በዓለም ያለ ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው። ዘመኑ አስጨናቂ ነው። ምን ደስ የሚል ዜና ተሰማላችሁ ክርስቲያኖች? ከዚህ የበለጠ መቆረጥ ያለበት ጊዜ የለም። እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈሳዊ ይሆናል አትበሉ። ከዓለማዊነት ራቁ። ዛሬ እነዚህ ሰዎች አለን ኦርቶዶክስ ሆኖ የሁሉም ስጋ ይበላል። ሮብ ዓርብ አያውቅም። እንደፈለገ ነው የሚኖረው። ከፈለገው ሴት ጋር ይተኛል። ዓለማዊ ይሄ ወዴት እንደሚያሸግር ታውቃላችሁ? ወደ እርስ በርስ ጋብቻ። ቀለል አድርገው አታካብደው እንደሚመጣ እንጂ ይህንን ዓለም አትምሰሉ። እዚህ ዓለም ውስጥ አትኑሩ አላለም፣ አትምሰሉት። የሚጨፍር ሰው አለ፣ አትምሰሉት። ገላምጠው አላለህም። የሚቅም የሚያጨስ ሰው አለ፣ አትምሰለው። ወደ ጠንቋይ ቤት የምትሄድ ሴት አለች፣ አንቺ አትምሰያት። አትምሰሉ ነው የተባለው። ዓለም አለ፣ አትምሰለው። እንደንስ እንጨፍር እንዝናና እንደዚህና ከቤተክርስቲያን ራቅ የሚል ሰው አለ፣ አንተ አትምሰለው። ይህንን ዓለም አትምሰሉ። ክርስትና የሚሰብከው ይህንን ነው። በነገራችን ላይ መንፈሳዊ መሆን ማለት ስራ ቦታ ላይ ሁሉ ማለት ሌሎች ቤተ እምነቶችን ማበሻቀጥ ማለት አይደለም። እኛ ትልቁ ችግራችን ዓለማዊ የምንሆነው መስሪያ ቤቱም ጭምር ነው። እንጀራዬ ነው ብዬ ነው እያልን ማለት እናሳበው። ሰው ደግሞ ሰባችን ደግሞ እንጀራ ሁሌም አትቀረው። ለምን አንገት ላይ ክር ተበጠሰ? ሻወር ስወስድ እንደው አትቀየርም? ሁሌ ሻወር ማስበቃ። ለምን እንደዚህ ታደርጊያለሽ? የሥራው ጠባይ እኮ ነው። ለሰከው ሮብ ዓርብ በላው በጣም ነው የሚያደክመው እኮ ስራው። በጣም ነው እኮ የምንገርመው። ቢያንስ ለንስሐ አባታችን እንኳን አንነግርም እኮ የሥራውን ጫናና በርደን እንኳን አይተን ለንስሐ አባታችን አስፈቅደን እንኳን አይደለም እኮ የምናደርገው በራሳችን። ግን ምን አለ ሐዋርያው ቅዱስ ጳውሎስ? ቢቻላችሁስ ከሰው ሁሉ ጋር በምን ኑሮ የሚለው በሰላም እንጂ ሌላውን ቤተ እምነት እየሰደብክ እያንቋሽሽ ኑሩ አይደለም የሚለው በሰላም። በሰላም ኑሩ ማለት ግን እነሱን ግን ምን አትበሉ፣ አትምሰሉ። ይለያያል። መስሪያ ቤት ላይ ኑር፣ ሮብ ቀን ወተት ሊጠጡ ይችላል። አንተ ግን አትምሰላቸው። አንተ ክርስቲያን ኦርቶዶክስ ና። እነሱን መስደብ እነሱን ማንቋሸሽ አይጠበቅብንም። እኛ ምንድነን? ክርስቲያኖች ና። በቤተ ክርስቲያን በክርስትና ስርዓት ምን አለ መኖር አለብን። እነሱን ይሄንን ዓለም ምን አትበለው፣ አትምሰሉት። ከነሱ ጋር በሰላም ቤተ ክርስቲያን ስትመጡ ብቻ ነው የሚለው። ቤት ሁሉ በኑሯችሁ ሁሉ ምን ሆኑ ቅዱሳን። በኑሮ ማለት ትዳርም ኑሮ ነዋ፣ ትምህርትም ኑሮ ነዋ፣ ስራም ኑሮ ነዋ፣ ማህበራዊ ህይወትም እኮ ኑሮ ነው። በኑሯችሁ ሁሉ ቅዱሳን ሁኑ፣ ልዩ ሁኑ። ቅዱስ ማለት የተለየ ክቡር ሁኑ። አሳበህ አትጨፍር፣ አሳበህ አትዘሙት፣ አትሳበህ ዘረኛ አትሁን፣ አትሳበህ ሰውን። ርቱዕ ሁን ሁል ጊዜ፣ ቅን ሁል ጊዜ፣ የማያዳላ ሰው ሁን ሁል ጊዜ። ይህንን ዓለም አትምሰሉ። ካችሁ ይሄን ኳስ ጨዋታ ቢሆን ኖሮ ፕሪሚየር ሊግ ቢሆን ኖሮ እንደባደባለን። እዚህ ምን እናርገው? አውደ ምሕረቱን መጫወቻ እናርገው። ስሙ ራሱ ደስ አይልም? አውደ ምሕረት። የምህረት አውድ እኮ ነው እናንተ። ለተጠጋው እኮ ምህረት የሚሰጥበት እኮ ነው። ትቀልዳላችሁ? ይሄ እኮ እውነተኛ ሰው እኮ የሚቆምበት ነው። ትቀልዳላችሁ? እንኳን ኑ ተብለን ቀርቶ በልመና ሲገኝ ነበር እንዴ? ስሙ እኮ ራሱ እኮ የምህረት አውድ ነው። የበደለ ኃጢአት የሰራ ሰው እግዚአብሔር ይማርህ የሚባልበት አውድ እኮ ነው እናንተ። የእግዚአብሔር ታቦት እኮ ሲወጣ የሚቆምበት አውድ እኮ ነው አውድ። ከፍ በኋላ ላለን ወደ ፍሬ ለመጠቃት ጥቅስ የሚያስፈልገን ሰዎች ነበርን እኛ። እዛ ኳስ ጨዋታ ከምናይበት ከደሲ ቤት የበለጠ ክብር የለውም ይሄ ቤት። ማርያም ግብጻዊት አንድ ቀን ምን አደረገች? ለክብረ በዓል የመጡትን ወንዶች አንዳንድ ሰው እኮ ድፍረቱ የሚገርም እኮ ለክብረ በዓል የመጡትን እዛ ግብጽ የመጡትን ወንዶች ለማሰናከል ብላ ልብስ ለብሳ ጸጉሯን ለቀ መጣች ቤተክርስቲያን። ልክ የቤተ መቅደሱ የውጭውን በር ገና ስትሳለ ወደ ውስጥ ልትገባ ስትል የሆነ ኃይል ወደ ኋላ ገፋት። አሁን ልትገባ ስትል እንዲሁ 3 ጊዜ እንደዚህ ያደርጋል። ስቅስቅ ብላ እዛ ወደ መድቃ አለቀሰች። የዛን ጊዜ አልዋለችም አላደረችም፣ መነነችና ገዳም ገባች። አንዳንድ ሰው የሚገርም ነው እኮ ሲወጣ ከቤተክርስቲያን። እስቲ ዝም ብላችሁ አስቡት። በሰው ዘንድ ሴተኛ አዳሪ ተብላ የምትታሰብ ሴት ነገ ቅድስት ሆና ብትጠራ ምን ትላላችሁ?
ለሰው የማይቻል ለማን ይቻላል? ኦርቶዶክስ ማለት ነው ትክክለኛ ቀጥተኛ እምነት ማለት አይደል? ቀጥተኛ ማለት እኮ ትክክለኛ እውነተኛ አስተምህሮ ትምህርት ማለት አይደል? ኦርቶዶክሳዊነት ማለት እኮ እንደዛ ነው። ትክክለኛ እውነተኛ ርትዕት የሆነች ያልተጣመመች ጽነት የሌለባት የተቃናች ሁሌ ትክክል የሆነች ማለት ነው። አንተም ትክክል መሆን አለብህ። መስሪያ ቤት ላይ አለማዳላት፣ ስራ ቦታ ላይ አለማዳላት፣ በቤተሰብ አለማዳላት፣ በትምህርት ቤት አለማዳላት፣ በሁሉ ቦታ በጎና ትክክለኛ ሰው መሆን እግዚአብሔር እንደዚህ ቅዱስ ያድርገን ሁላችን እንጂ ሌላውን ቤተ እምነት እየሰደብክ እያንቋሸሽ ኑሩ አይደለም የሚለው። በሰላም ኑሩ ማለት ግን እነሱን ግን ምን አትበሉ አትምሰሉ። ይለያያል። መስሪያ ቤት ላይ ኑር፣ ሮብ ቀን ወተት ሊጠጡ ይችላሉ። አንተ ግን አትምሰላቸው። አንተ ክርስቲያን ኦርቶዶክስ ነህ። እነሱም መስደብ እነሱም ማንቋሸሽ አይጠበቅብንም። እኛ ምንድነን? ክርስቲያኖች ነን። በቤተ ክርስቲያን በክርስትና ስርዓት ምን አለ መኖር አለብን። እነሱን ይሄንን ዓለም ምን አትበለው አትምሰሉት። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው ወሰራዊታ ለሀገሪቱ ነው ኢትዮጵያ የሚለው ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት ያጥፋቸው እኮ አይደለም እኮ ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰማችሁ የመሪዎችን ልቦና መልሳል የሚል ተመልሻለሁ በንስሐ አለ። ወልድ ፍጡር ማለት ታውክ? አዎ ሎቱ ስብሐት እንኳንም እግዚአብሔር አምላክ ለዚህ አበቃ። ስለዚህ ወልድ ፈጣሪ ነው አልክ? አዎ በንስሐ ተመለስክ? አዎ በሉ ቅዳሴ እናስቀድስና ስጋው ደሙን ይቀበል ተባለ። ችግር የለውም ተመልሻለሁ ብዬ በውስጤ ልጠብቅና ከውስጥ ስራዬን እሰራለሁ አለ። ልብና ኳሊቲ የሚመረምረው ማን ነው? እግዚአብሔር ነው። ቅዳሴው ሲቀደስ አሃዱ ሲባል ወጣ ሆዱን እንደዚህ ያገላበጠው እግዚአብሔር ልባላ እሱ የተጠራጠረ ስጋው ደሙን ሊቀበል አለ እኮ ባለቤቱ። የሰውን ከላይ ያለው መረመር ነው፣ የውስጡ የሚመረምረው ማን ነው? እግዚአብሔር ነው። ተመልሻለሁ ካለ በኋላ ውስጡ መረመር ነው እግዚአብሔር። እዛው አንበሳ መደብ ሽንት ቤት እንደሄደ እዛው ነው እኮ አንጅቱ ዘርግፎ የሞተው ቁርባኑን ሳይቀበል። ከዓለም ወደ መንፈሳዊቱ መፍለስ ያለብን ሐዋርያው ቅዱስ ጳውሎስ በዚህ በሮሜ ምዕራፍ 12 ቁጥር 2 ላይ ምን የሚል ቃል ይናገራል? የእግዚአብሔር ፈቃድ ይላል። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈተናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አይቶ እዚህ ዓለም ውስጥ አትኑሩ አላለም፣ አትምሰሉት። የሚጨፍር ሰው አለ፣ አትምሰለው። ገላምጠው አላለህም። የሚቅም የሚያጨስ ሰው አለ፣ አትምሰለው። ወደ ጠንቋይ ቤት የምትሄድ ሴት አለች፣ አንቺ አትምሰያት። አትምሰሉ ነው የተባለው። ዓለም አለ፣ አትምሰለው። እንደንስ እንጨፍር እንዝናና እንደዚህና ከቤተክርስቲያን ራቅ የሚል ሰው አለ፣ አንተ አትምሰለው። ይህንን ዓለም አትምሰሉ ነው የተባለው። ያ ብቻ አይደለም። ገላትያ ሮሜ 12:18 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በመኖር የሚለው በሰላም ኖሩ። ይሄን ነው የሚናገረው። ክርስትና የሚሰብከው ይህንን ነው። በነገራችን ላይ መንፈሳዊ መሆን ማለት ስራ ቦታ ላይ ሁሉ ማለት ሌሎች ቤተ እምነቶችን ማበሻቀጥ ማለት አይደለም። እኛ ትልቁ ችግራችን ዓለማዊ የምንሆነው መስሪያ ቤትም ጭምር ነው። እንጀራዬ ነው ብዬ ነው እያልን ማለት ነው የምናሳበው። ሰው ደግሞ ሰባችን ደግሞ እንጀራ ሁሌም አትቀረው። ለምን አንገት ላይ ክር ተበጠሰ? ሻወር ስወስድ እንደው አትቀየርም? ሁሌ ሻወር ናት በቃ። ለምን እንደዚህ ታደርጊያለሽ? የስራው ጠባይ እኮ ነው። ለሰከው ሮባር ምበላው በጣም ነው የሚያደክመው እኮ ስራው። በጣም ነው እኮ የምንገርመው። ቢያንስ ለንስሐ አባታችን እንኳን አነግርም እኮ የስራውን ጫናና በርደን እንኳን አይተን ለንስሐ አባታችን አስፈቅደን እንኳን አይደለም እኮ የምናደርገው በራሳችን። ግን ምን አለ ሐዋርያው ቅዱስ ጳውሎስ? ቢቻላችሁስ ከሰው ሁሉ ጋር በምንኖር የሚለው በሰላም እንጂ ሌላውን ቤተ እምነት እየሰደብክ እያንቋሸሽ ኑሩ አይደለም የሚለው። በሰላም ኑሩ ማለት ግን እነሱን ግን ምን አትበሉ አትምሰሉ። ይለያያል። መስሪያ ቤት ላይ ኑር፣
ሮብ ቀን ወተት ሊጠጡ ይችላሉ። አንተ ግን አትምሰላቸው። አንተ ክርስቲያን ኦርቶዶክስ ነህ። እነሱም መስደብ እነሱም ማንቋሸሽ አይጠበቅብንም። እኛ ምንድነን? ክርስቲያኖች ነና። በቤተ ክርስቲያን በክርስትና ስርዓት ምን አለ መኖር አለብን። እነሱን ይሄንን ዓለም ምን አትበለው፣ አትምሰሉት። ከነሱ ጋር በሰላም ኖሩ እንጂ ከጎረቤቶቻችሁ ጋር በእምነት ከመሰሱ ጋር ተዋጨቁ አትል። ብዙ ሰዎች እንደሚያደርጉት በተለይ ሌሎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ጨቋኝ እንደ በቃ ሌሎቹም ቤተ እምነቶች እንደምትጨፈልቅ አይደለም። ሳውዲ አረቢያ ሄደ ሰው አለ የለም አይደል? ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል እኮ እንዳትረግጡ ይሄን መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ። አክራሪ ግን ማን ነው? ኦርቶዶክስ። ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራና ምረ ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል እንደኛ። እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለሁት። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስጨፍር ግን በቃ ገለልተኛ ነህ፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው፣ ወሰራዊታ ለሀገሪቱ ነው ኢትዮጵያ የሚለው። ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት ያጥፋቸው እኮ አይደለም እኮ ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰማችሁ የመሪዎችን ልቦና መልሳል የሚል ይሄ እኮ ቤተክርስቲያናችን እኮ ጸሎት ነው። ስለ ዝናብ ውሃን ማልዳለን፣ የወንዙን ውሃ ሙላት፣ ሁሉንም በየመጠናቸው በየመጠናቸው በየልካቸው ይመላዘን ከመጠን በላይ እንዳይሆን። ይኸው ሰሞኑ ጎርፍ አላያችሁም? አዲስ አበባ ይሄ ጎርፍ ማጥለቅለቁ ኦርቶዶክስ ብቻ ጠብቅ ነው የምትለው ቤተክርስቲያን? ለሁሉም ነው። ቤተክርስቲያን እኮ ለሁሉም ናት። ሲጀምር ኩላይት አይደለም የምታውቁት ነው። እንግዲህ ለእናንተ ተጨማሪ ምሳሌ ካስፈለገ ጠበልኛ ብቻ የምንጠብቀው ክር ያየር ነው ጠበል የምናስጠምቀው። ከዳኑ በኋላ እንኳን በጠበሉ አይ ክር ማሰር አለብህ። ጠበል እኮ ባለቤትነቱ የኛ ነው። ክር ካላሰራችሁ መጠመቅ አይቻልም ማለት እኮ እንችላለን። ተፈውሰው እንኳን በዛው በእምነታቸው መቀጠል ይችላሉ። መች ቤተክርስቲያን ጎረረች እንደዚህ ብላ? መሃን የነበሩ ሰዎች ሸንኮራ ዮሐንስ የወለዱ ሰዎች የሉ? ኤችአይቪ ቫይረስ የነበረባቸው የተፈወሱ ሰዎች የሉ? ደም ግፊት የነበረባቸው፣ ስኳር በሽታ የነበረባቸው፣ ሳይነስ የነበረባቸው የተፈወሱ ሰዎች የሉ? ይሄን እኛ አናውቅም? በጎረቤቶቻችን የለም? መች ቤተክርስቲያን ሁሉ አወራች? ሐኪም ያልፈታውን የሚጥል በሽታ ያለባቸውን ሰዎች ኮዙ እኮ አይታወቅም አሁን ድረስ። አንድ ጊዜ ሲኤንኤን የሰራው ይሄንን ቪዲዮ ሰርቶ ነበር። አንድ ጊዜ ላይ የሚጥል በሽታ በአሁን ድረስ በዓለም መድኃኒት አልተገኘለትም ይላል። መጨረሻ ምን እንዳለ ታውቃላችሁ? የሚጥል በሽታ እስካሁን ድረስ ድነት የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለበት ይላል። ይሄን ዜና ሰምታችሁ? እኛ ለነገሩ እዚህ መት ይችላል። እኛ ስክሮል እያደረግን ነው አለ እንጂ ጥሩ ነገር እንኳን አንሰማም እኛ። እንደዛ እኮ ነው ያለው። የሚጥል በሽታ እስካሁን ድረስ ምንም ነገር መፍትሄ አልተገኘለትም። ኮዙም አይታወቅም። የሚወድቁ ሰዎች ሁሉ መንገድ ላይ ይሄዱ። መፍትሄው እየተገኘ ያለው ሲኤንኤን የዘገበው ነገራችን ላይ የኢትዮጵያ ኦርቶዶክስ ጋር እሱንም በጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ እውቅና መስጠት አለበት። እኔ ያልቻልኩትን መድኃኒት አንቺ እያዳንሽ ነው ብሎ ኃይሉ አማን ስለሆነ ነው። የእግዚአብሔር ስም የተመሰገነ ይሁን። ዛሬም የሚወድቁ ዛሬም የሚያፍገመግሙ ዛሬም በበሽታ ያሉትን እግዚአብሔር በምሕረቱ ይፈውስልን። ቤተክርስቲያን እኮ የሁላችን ናት።
አድልታ እንኳን ለኛ ብቻ እንኳን አታረግም። ለምን ታዲያ ዓለማዊ ትሆናለህ? ክርስቲያኖች ከዚህ ቤተክርስቲያን የበለጠ አቃፊ አለ እንዴ? ስንቱን ያዘችው፣ ስንቱን ተሸከመችው። በውስጡ ግን ተንኮል ኑፋቂ ያለበትን ግን እግዚአብሔር ያጋልጠዋል። ለምን ይመስላችኋል አርዮስ ሆዱን ዘርግፎ የሞተው? ተመልሻለሁ በንስሐ አለ። ወልድ ፍጡር ማለት ታውቅ? አዎ ሎቱ ስብሐት እንኳንም እግዚአብሔር አምላክ ለዚህ አበቃ። ስለዚህ ወልድ ፈጣሪ ነው አልክ? አዎ። በንስሐ ተመለስክ? አዎ። በሉ ቅዳሴና ቀድስና ስጋው ደሙን ይቀበል ተባለ። ችግር የለውም ተመልሻለሁ ብዬ በውስጤ ልጠብቅና ከውስጥ ስራዬን እሰራለሁ አለ። ልብና ኳሊቲ የሚመረምረው ማን ነው? እግዚአብሔር ነው። ቅዳሴው ሲቀደስ አሃዱ ሲባል ወጣ ሆዱን እንደዚህ ያገላበጠው እግዚአብሔር ልባላ እሱ የተጠራጠረ ስጋው ደሙን ሊቀበል አለ እኮ ባለቤቱ። የሰውን ከላይ ያለው መረመር ነው፣ የውስጡ የሚመረምረው ማን ነው? እግዚአብሔር ነው። ተመልሻለሁ ካለ በኋላ ውስጡ መረመር ነው እግዚአብሔር። እዛው አንበሳ መደብ ሽንት ቤት እንደሄደ እዛው ነው እኮ አንጀቱ ዘርግፎ የሞተው ቁርባኑን ሳይቀበል። በውስጥ ያለባትን ሴራ የሚሰራባትን እንኳን የቤተክርስቲያን ጠላት ነቅሎ ነው የሚያወጣላት። ምክንያቷ መሰረቷ ማን ነው? ክርስቶስ ስለሆነ እኛ በዓለም ያለን ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው። ዘመኑ አስጨናቂ ነው። ምን ደስ የሚል ዜና ትሰማላችሁ ክርስቲያኖች? ከዚህ የበለጠ መቆረጥ ያለበት ጊዜ የለም። እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈሳዊ ይሆናል አትበሉ። ከዓለማዊነት ራቁ። ዛሬ እንደዚህ አይነት ሰዎች አለን። ኦርቶዶክስ ሆኖ የሁሉም ስጋ ይበላል። ሮብ ዓርብ አያውቅም። እንደፈለገ የሚኖረው ከፈለገው ሴት ጋር ይተኛል። ዓለማዊ። ይሄ ወዴት እንደሚያሸግር ታውቃላችሁ? ወደ እርስ በርስ ጋብቻ። ቀለል አድርገው አታካብደው ወደሚል ይመጣ። ሴኩላሪዝም እኮ ያልተረዳው ያንን ነው። መድሎማ ለማንም ክልክል ነው። አንተ ከንቲባ ሆነ ኦርቶዶክስ ሆነ ኦርቶዶክሱን ብቻ ፍትህ ማድረግ የለብን። ሌላውን ቤተ እምነት ፍትህ ማድረግ አለብን። ኦርቶዶክስ በጣም ታስተምረው እኮ ኦርቶዶክስ እኮ ምጮ ለኔ መልካም ነገር አድርገ ሌላውን ጨኩን ደፍጥጥ እኮ አይደለም። ፍትህ ያስፈልጋል። ወንክ አንተ የዛ ስራ ሂደት ባለቤት ስለሆንክ ሌሎቹን ጨቁን ደፍጥጥ አትልም። ፍትህ ለሁሉም ቤተክርስቲያን የምታዘው ካን ነው ታውቃላችሁ። ስለዚህ ኦርቶዶክስ ሆነ እያስቀደስክ እየጾምክ አለማዳላት ይቻላል። የበደለ ኦርቶዶክስ ከሆነ የተበደለው ሌላ ቤተ እምነት ከሆነ መፍረድ አለብን። እውነት ነው እንጂ ኦርቶዶክስ ስለሆነ አይ ይግደል ሲፈልግ ይጨፍጭፍ ሲፈልግ አትልማ። ኦርቶዶክስ እንደዛ አታምንም እኮ። እውነት ናታ ኦርቶዶክስ። እውነት ደግሞ አታስመስልማ። ስለዚህ አንድ ሰው የሆነ ቦታ ላይ ፍትሃዊ ለመሆን ፈልጌ እኮ ነው ዓለማዊ እንቁት አይባልም ነው። እየጾምክ እያስቀደስክ እየሰገድክ ቅድም እንዳልኳችሁ ቤተ መንግስት ላይ ተቀመጠው ሰውየው ቁጭ ብሎ ያ ንጉስ ገዳም ውስጥ ያለው ባህታዊ ምን አለው? በለጠው። ያ ባህታዊ ካላየው ታለ። ከዛ ሲያይ ማንን ፈልገ መጣህ አሉት። አይ የዚህ ሀገር ንጉሱ ማየት ፈልጌ ነው። ምን ፈልገ ነው? አይ ተበድዬ ነው። ከዛ አስገቡት። ሲያስገቡት እንጀራ ቀርቧል፣ ምግብ ቀርቧል። ከዛ በልቡ አይ እግዚአብሔር አሁን ይሄ ሰውዬ ነው ይበልጣል ያልከኝ አለው። ይሄ ሰው ይበልጣል ምትለኝ አገር እየመራ የሚበላው ምግብ አየ። ከዛ ንጉሱ ብላ ሲባል እኔ አልበላም አለ። ልክ እንደጠገበ መስሎ አይ በቃኝ እናንተ ብሉ አለ። ምን ይቅርብልህ አንተ ከገዳም ነው የመጣኸው አለው። አዎ እኔ እንኳን አለ ባህታዊ እኮ ነው መታበዩ ነው በሱ ቤት እንጀራ አልበላም፣ ጠጅም አልጎነጭም፣ ጮማም አልበላም። እኔ የምበላው ቅጠል ነው አለው። ብላሽ አለው። በሱ ቤት እኮ በቃ ንጉሱ ምግብ ይበላል፣ እንጀራ ይበላል፣ ጮማ ይበላል። እኔ ባህታዊ ከገዳም ቼክ ላይ ያደርጉ ነው የመጣው እኮ ይበልጠኛል ይሄ ንጉስ አይገልጠኝም ብሎ እኮ ነው ቤተ መንግስት የገባው። ልክ ማታ ማረፊያ ሲሰጠው ንጉሱ ወደ ቤቱ ሲገባ ልክ አልጋው ላይ ተኛ። ቆቡን አድርጎ ሲሰግድ ያየዋል። ሲሰግድ ደግሞ ፊቱ እንደ ብርሃን እየበራ ያየዋል። ወይ ጉዴ! ቅድም በንግስና ወንበር ላይ ተቀመጠው ሲኖር ወይስ አይኔ ነው አለ። ማን አለው? ይሄ ባህታዊ። ንጉሱ ነህ ግን አለ። አዎ ንጉሱ ነኝ። እንዴ ቅድም የክብር ንጉስ ለብሰ እንደዚህ ፊት አምሮ በሰው ፊት እየታየ በውስጥ ግን ባህታዊ ነህ። እውነት አንተ ነው ወይስ ሌላ ሰው ነው? አረ ራሴ ነኝ። ገዳም ውስጥ እያለ በብህትውና እየሰገደ ካለው ይልቅ በዓለም ውስጥ እየኖረ ያለ ግን ዓለምን ያልመሰለ ንጉስ እግዚአብሔር እንደዚህ ያድርገን። ሁላችንም ባለስልጣን ሆኖ ባለ ሀብት ሆኖ ቅዱስ ሆኖ የመስሪያ ቤቱ ኃላፊ ሆኖ ዓለማዊ ያልሆነ ግን መሪ ትችላለህ።
ሴኩላሪዝም አያስፈልገውም። የማያዳላ ንጉስ ግን ጿሚና ጸሎተኛ ትችላለህ። አለማዳላት ኦርቶዶክስነት እኮ የማይፈቅድልህ። በቃ በጎነት ኦርቶዶክስነት ራሱ ፍትህ ነው። ስሙ ራሳችን የእምነታችን ትምህርት እንደው ትርጉሙ ራሱ ኦርቶዶክስ ማለት ነው ትክክለኛ ቀጥተኛ እምነት ማለት አይደል? ቀጥተኛ ማለት እኮ ትክክለኛ እውነተኛ አስተምህሮ ትምህርት ማለት አይደል? ኦርቶዶክሳዊነት ማለት እኮ እንደዛ ነው። ትክክለኛ እውነተኛ ርትዕት የሆነች ያልተጣመመች ጽነት የሌለባት የተቃናች ሁሌ ትክክል የሆነች ማለት ነው። አንተም ትክክል መሆን አለብህ። መስሪያ ቤት ላይ አለማዳላት፣ ስራ ቦታ ላይ አለማዳላት፣ በቤተሰብ አለማዳላት፣ በትምህርት ቤት አለማዳላት፣ በሁሉ ቦታ በጎና ትክክለኛ ሰው መሆን። እግዚአብሔር እንደዚህ ቅዱስ ያድርገን ሁላችን። ለዚህ ነው የጠራችሁ አባታችሁ እግዚአብሔር ቅዱስ ነውና እናንተም በኑሯችሁ ሁሉ ምን ሆኑ? ቤተክርስቲያን ውስጥ ንጹሐን ሁኑ የሚለው ቤተክርስቲያን ስትመጡ ብቻ ነው የሚለው። ቤት ሁሉ በኑሯችሁ ሁሉ ምን ሆኑ? ቅዱሳን። በኑሮ ማለት ትዳርም ኑሮ ነዋ፣ ትምህርትም ኑሮ ነዋ፣ ስራም ኑሮ ነዋ፣ ማህበራዊ ህይወትም እኮ ኑሮ ነው። በኑሯችሁ ሁሉ ቅዱሳን ሁኑ፣ ልዩ ሁኑ። ቅዱስ ማለት የተለየ ክቡር ሁኑ። አሳበህ አትጨፍር፣ አሳበህ አትዘሙት፣ አትሳበህ ዘረኛ አትሁን፣ አትሳበህ ሰውን። ርቱዕ ሁን ሁል ጊዜ፣ ቅን ሁል ጊዜ፣ የማያዳላ ሰው ሁን ሁል ጊዜ። ይህንን ዓለም አትምሰሉ። የመጨረሻው እግዚአብሔር አምላክ ምን እንደሚወድ ሲናገር እንዲህ የሚል ቃል እናገኛለን። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ሲበሉላችሁ ልበ ንጹሐን በሉ ብፁዓን ናቸው ያዩታልና። እስቲ እግዚአብሔርን ማየት የሚፈልግ እጅ እስቲ ያውጣ። እሺ ጎበዞች ናችሁ። ግን ማየት ማይፈልግ እሺ፣ እግዚአብሔር ለማየት ምን ያስፈልጋል አለ? ልበ ንጹህ መሆን። ልበ ንጹህ ነን። እሺ አሁን ደግሞ እግዚአብሔር ማየት የፈለጋችሁ ሰዎች ጥሩ እጅ አውጣችኋል። እኔ ልበ ንጹህ ነኝ የሚል እጅ ያውጣ። ጎበዞች አይችሁ፣ ጻራት እጅ ሲያወጣ ልበ ንጹህ ነን። ያርግልን እግዚአብሔር ለሁላችንም። እግዚአብሔር ለሁላችንም ንጹህ ልቦናን ያድለን። ልበ ንጹሃን ምንድናቸው አለ? ብፁዓን ናቸው። እግዚአብሔር ምን ይሉታል? እግዚአብሔር እንዲታየን ከፈለግን በኑሯችን አብሮን እንዲልን ከፈለግን ልባችን ንጹህ ማድረግ አለብን። እንዳትረሱ ክርስቲያኖች፣ ልበ ንጹህ መሆነት ማለት ቂም የሌለው፣ ተንኮል የሌለው፣ ክፋት የሌለው ቅን የሆነ ሰው መሆን ያስፈልጋል። እግዚአብሔርን ያዩታልና ማለት ያ በሳይንስ አይደለም የሚገኘው፣ በምርምር አይደለም የሚገኘው። ልበ ንጹህ ከሆንክስ ከዓለም አይነት ይስብሃል። ልክ እንደ ማርያም ግብጻይት ብዙ ጊዜ ወንዶች በጭፈራ የምትታወቅ ናት። ግብጻይት ናት። በነገራችን ማርያም ግብጻይት ድንግል ማርያም አይደለች። ማርያም ግብጻይት አንድ ቀን ምን አደረገች? ለክብረ በዓል የመጡትን ወንዶች፣ አንዳንድ ሰው እኮ ድፍረቱ የሚገርም እኮ ለክብረ በዓል የመጡትን እዛ ግብጽ የመጡትን ወንዶች ለማሰናከል ብላ ልብስ ለብሳ ጸጉሯን ለቀ መጣች ቤተክርስቲያን። ልክ የቤተ መቅደሱ የውጭ ወንበር ገና ስትሳለ ወደ ውስጥ ልትገባ ስትል የሆነ ኃይል ወደ ኋላ ገፋት። አሁን ልትገባ ስትል እንዲሁ 3 ጊዜ እንደዚህ ያደርጋል። ስቅስቅ ብላ እዛ ወደ መድቃ አለቀሰች። የዛን ጊዜ አልዋለችም፣ አላደረችም፣ መነነችና ገዳም ገባች። አንዳንድ ሰው የሚገርም ነው እኮ ሲወጣ ከቤተክርስቲያን። እስቲ ዝም ብላችሁ አስቡት። በሰው ዘንድ ሴተኛ አዳሪ ተብላ የምትታሰብ ሴት ነገ ቅድስት ሆና ብትጠራ ምን ትላላችሁ? ለሰው የማይቻል ለማን ይቻላል? አታውቁት። እዚህ እንዲህ ነኝ አትበሉ። እሺ ክርስቲያኖች፣ ዓለማዊ የሆኑ ሰዎች ትልቁ ችግራችን እኔ በዝሙት ነው ያለሁት፣ አሁንም እጠጣለሁ፣ አሁንም እሰክራለሁ፣ አሁንም ዘሙታለሁ። እኔ እንዴት ነው የምሆነው? ማርያም ግብጻይትን ማየት ነው። መቼ እንደሚመጣ እግዚአብሔር ካናውቅም እሷ የመጣችው ዓላማዋን ለመጸለይ እኮ አይደለም፣ ኪዳን ለማድረስም አይደለም፣ ለማስቀደስ ስጋው ደግሞ ለመቀበል አይደለም፣ ወንዶችን ለማሰናከል ነው የመጣችው። አሁንም በእርግጥ አንዳንድ ንግስ ቦታ ላይ እኮ እንደዛ ነው የሚመስለው እኮ ሴቶቹ አለባበስ። የሁሉም ሳይሆን የእናንተ እንኳን አይደለም፣ ያልመጡትን ነው። እሺ እናንተ እንደዚህ አታረጉ። እንደ አንዳንድ ሰው አላያችሁም ነው
ክብረ በዓል ንግስ ሆኖ ሰው ምን ሆኖ ነው የሚለብሰው ትላላችሁ? አንዳንዱ እኮ ጂም ቤት ይጠራ ነው የሚመስለው፣ በቁንጣ ይመጣል። ጂም ቤት እኮ ለሚጠራው ይሄ እኮ እግዚአብሔር ቤተክርስቲያን ነው። ከዚህ ስኮላርሺፕ ደርሷቸው ህንድ የሚማሩ ሰዎች ታውቃላችሁ፣ ማስተርስ ምናምን እዛ ላይ የህንድ ማላንካራ ቤተክርስቲያን ያለ እና ከኢትዮጵያ ስትሄዱ ህንድ ለማስተርስም ፒኤችዲ ለመስራት ሲሄዱ ሰዎች ከኢትዮጵያ ኦርቶዶክስ ቤተክርስቲያን የመጣው ስትሏቸው ልብሳችሁ እንደዚህ ዳስሳሉ ታውቃላችሁ። ከተቀደሰ መካን የመጣው ብለው ማለት እና አንዱ የኛ ጓደኛ ቁንጣ ለብሶ ልክ እንደዚህ እንደ ኢትዮጵያ ሄደ። እንዴት የህንድ ማላንካራ ኦርቶዶክሶች እንደሰደቡት ብታዩ። አንተ ኦርቶዶክስ አይደለ በቁንጣ ትመጣለህ? ያን ከመሰለ ቅዱስ ሀገር መጥተህ ነጠላ እንኳን አትለብስም አሉት። እና በጣም የሚገርማችሁ ነው የህንድ ኦርቶዶክስ ከኛ ጋር ኦሪየንታል ናት ታውቃላችሁ። ህንድ ኦርቶዶክስ ቤተክርስቲያን የሚገርም እኮ ነው። ነጠላ ለብሳችሁ ስታስቀድሱ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከወጣ ከተቀደሰ ሀገር ነው የመጣው ብለው ልብሳችን እንደዚህ ዳሰው እንደዚህ ይቀባሉ። በቃ የተቀደሰ ስፍራው የነካ ነው ብለው። አቤተኛ እኮ ምን ቀልድ እኮ የሌለም። እኛ አሁን በልመና ነጣል ምን ለብሰው፣ አረ ምን በሱ ከኋላ የተቀመጡ ወደ ፍላይ ተቀመጡ ጥቅስ እንፈልጋለን። አረ በመከራ እኮ ነው። አረ ባካችሁ ይሄኔ ኳስ ጨዋታ ቢሆን ኖሮ ፕሪሚየር ሊግ ቢሆን ኖሮ እንደባደባለን። እዚህ ጋር ምን እናርጋው? አውደ ምሕረቱን መጫወቻ እናርጋው። ስሙ ራሱ ደስ አይልም? አውደ ምሕረት የምህረት አውድ እኮ ነው እናንተ። ለተጠጋው እኮ ምህረት የሚሰጥበት እኮ ነው። ትቀልዳላችሁ? ይሄ እኮ እውነተኛ ሰው እኮ የሚቆምበት ነው። ትቀልዳላችሁ? እንኳን ኑ ተብለን ቀርቶ በልመና ሲገኝ ነበር እንዴ? ስሙ እኮ ራሱ እኮ የምህረት አውድ ነው። የበደለ ኃጢአት የሰራ ሰው እግዚአብሔር ይማርህ የሚባልበት አውድ እኮ ነው እናንተ። የእግዚአብሔር ታቦት እኮ ሲወጣ የሚቆምበት አውድ እኮ ነው አውድ። ከፍ በኋላ ላለን ወደ ፍሬው ለመጠጋት ጥቅስ የሚያስፈልገን ክርስቲያኖች ነበርን እኛ። እዛ ኳስ ጨዋታ ከምናይበት ከደሲ ቤት የበለጠ ክብር የለውም ይሄ ቤት። የበለጠ እግዚአብሔር ስም ለመስማት ቃሉ ለመስማት መጓጓት አልነበረብንም? ይሄ እኮ አውድ እኮ አውደ ምሕረት ነው። መድረክ እኮ አይባልም አውደ ምሕረት። የምሕረት እኮ አውድ ነው። የተጨከነባቸው አጉል ፍርድ የተፈረደባቸው ፍርድ የተጋደለባቸው ፍትህ ያጡ ሰዎች ኃጢአት የሰሩ የወደቁ የተጨነቁ ሰዎች እግዚአብሔር ይማርህ ይቅር ይበልሽ ደስ ይበልሽ እኮ የምንባልበት አውድ ነው እኮ እናንተ። ማርያም ግብፃዊት ሳታድር ሳትውል የዛኑ ቀን ገዳም ገባች። ይቻላል። ዓለማዊ ሰው መመነን ይችላል። ዓለማዊ ሰው አስቀዳሽ መሆን ይችላል። ሰው ያወራል። አዎ ያወራ። እዛ በጣም የሚገርማችሁ እዛ እሷ በመነችበት በረሃ ውስጥ አንድ ሶዙምን የሚባል አባት አየ። ጸለየና እኔ ግን እግዚአብሔር ሆይ አሁንም ልክ እንደ ቅድሙ አይነት አባት ሶዙምን የተባለ አባት እንግር እዚህ ገዳም ውስጥ ጭው ያለ በረሃ ባህታውያን አሉ፣ ግን ገዳም ውስጥ ተሰብስበው ትንሽ ከገዳሙ ራቅ ብለው ይኖራሉ። የኔ ግን የሚለየው አለ ሶዙምን በጣም እልል ያለ በረሃ ነው። እኔ ብቻ ነኝ ያለሁት አለ። እግዚአብሔር ደግሞ እኮ ሲናገር እኮ አይጣል። አይ ሶዙምን አሁን አንተ ራስን በጣም እዚህ ገዳም የመጨረሻ የመጣው ራስን አድርገህ እያሰብክ ነው አይደል? ጭው ያለ በረሃ ነው ብለህ። በእርግጥ ልክ ነህ። ጭው ያለ በጣም አስደንጋጭና ሰው ለመኖር በጣም የሚያስቸግር ገዳም ባህታዊ ውስጥ የሆነው ባህታዊ ሆነ መተታክ ተገኝተሃል። ግን ካንተ የሚበልጥ አንድ ሰው አለ አለው። እኔ የሚበልጥ? አዎ ካንተ ቀድሞ እዚህ ተገኛለህ፣ ያውም ሴት ናት አለው። አትታበዩ እሺ ክርስቲያኖች፣ ማን ይቀድመኛል አትበሉ። እኛ ማናያቸው ማን የሚያያቸው አሉ። እንዳትታበዩ። ሶዙመን እያሰበ ያለው የበረሃውን ጭው ማለት ተራራውን ጋራውን አንድ ቅጠል የሚባል ነገር የለውም። የሚገርማችሁ ያገጠጠ ያፈጠጠ ድንጋይ ነው፣ አለት ነው ያለው። ሀሩሩ በጣም ነው የሚሞቀው። በጣም ጭው ያለ በረሃ ነው። እዛ በረሃ ላይ ሶዙመንን የምትቀድም በቅድስና የምትበልጥ ትላንትና ግን ዓለማዊ ነበረች፣ ዛሬ ግን ጻድቅ አለች። ዞር ሲል ጸጉሯ በጣም ረጅም የሆነ እጅግ ደምግባቷ የሚያምር ሴት አለች፣ መነኩሴ ሆናለች። ጭራሽ ማርያም ግብፃዊት ሶዙመንን ባረከችው፣ በቅድስና በልጣ ማለት ነው። አይታል አናውቅ። ከዓለማዊነት ወደ መንፈሳዊ መምጣት ይቻላል አይቻልም? ይቻላል። አይቹ አሁን እኮ ማስቀደስ ጀመረች አይደለም? ውዳሴ ማርያም መድገም ጀመረች አይደለም? መጾም ጀመረች እኮ አይደለም? ቅድስት ሆነች። አሁን ስሟ ጭራሽ ማርያም ግብፃዊት ቅድስት ተባለች። ታቦት ተቀረጸላት፣ ቤተክርስቲያን በስሟ ታነጸ፣ ገድል ተጻፈላት እኮ ምንላችሁ።
የዚችን የማርያም ግብፃዊትን ታሪክ የጻፈው ይሄ ሶዙመን ነው። ወይ አንቺ ባርኪኝ እኔ ማምን ጭራሽ ቀደመችው። እኔ ነኝ የመሰረትኩት አትበል፣ እኔ ነኝ የምቀድመው አትበሉ። እዚህ ቤተ መቅደስ ውስጥ አንዳንድ ሰው እኮ በልጅ የተሰጠው የሚመስለው ጠጋቤ የኔ መቆሚያ ቦታ ነው ይላል። ማን በልጅ ይሰጣል አንተ እንዴ? አንዳንድ ሰው በጣም የሚገርመው ልክ ቦታ ተሰጠው፣ አንቺ እዚህ ጋር ቁሚ፣ አንቺ እዚህ ጋር ቁም፣ አንተ እዚህ ጋር ቁም፣ ይሄ የገሌ ቦታ ነው ግን እንዳትቆም። አንዳንድ ሰው እንደዚህ ይገፈትራል። ቤቱ የማ ቤት ነው? ይሄማ ማን አለባችሁ? እርግጥ ነው አረጋውያን ሲመጡ እናቶች ሲመጡ ማስቀደም አለበት፣ ትክክል ነው። እኛ ብንቆም እነሱ ቢቀመጡ ምቾት ቢያገኙ ጥሩ ነው፣ ይሄ ይገባናል። ይሄን የምናደርገው ግን በትህትና ነው እንጂ በሊዝ ቤተክርስቲያን ተካፍላ ሰጣቸው አይደለም። ቤቱ የማ ቤት ነው? ይሄንን የእግዚአብሔር ቤት፣ ሁላችንም የእግዚአብሔር ልጆች ነን። መድሮ የሌለበት ነው። ደስ አይልም? ቤተክርስቲያን ከበር ስንገባ የትምህርት ደረጃ ተጠይቋል። ከበር ስንገባ ብሔር ተጠይቀናል። ከበር ስንገባ ኪስ ላይ ስንት ብር አለ ተብለናል። አይ ቤተክርስቲያን ስንቱን አቀፈች። አንተ እኮ ጭንቀታም ነህ፣ አንተ እኮ ሰው የለህም ውጣ የተባለ ሰው አለ? ሁላችንም በአንድ አጸዱ ሰበሰበ። እግዚአብሔር ስሙ የተመሰገነ ይሁን። ከዚች ቤት ሁላችሁም አትውጡ ክርስቲያኖች። ዓለማዊነትን ናቋት። በቃ ልክ እንደ ማርያም ግብፃዊት እንደዚህ ዘሙት ነበር፣ እንደዚህ ወድቅ ነበር እንችላለን። ዛሬ እኮ የዝሙት ምንጫችን እኮ ዛሬ ስልካችን እኮ፣ በስልካችን እኮ ብዙ ሰው በዝሙት ወድቋል። ብዙ ሰው በግብረ አውናን ወድቋል። ብዙ ሰው በፍትወት ወድቋል። የዚህ ሁሉ ምንጮች ምንድናቸው? በአግባቡ እኛ ስልካችን ለጽድቅ ስለማንጠቀምበት ብቻ፣ ሌላ የተረገመ ነገር ሆኖ አይደለም። ስለዚህ ክርስቲያኖች ከመቼውም ጊዜ በላይ ለቤተክርስቲያን የምናስፈልግ፣ ስለዚህ በዓለም ውስጥም ያለን ሰዎች በቤተክርስቲያንም የምንመላለስ ሰዎች ሁላችንም በአንድ አጸድ በእውነተኛው ቤት በእግዚአብሔር ቤት ተተክለን ለመኖር እግዚአብሔር አምላክ ሁላችንም ይርዳን፣ ይፍቀድልን። ዓለማዊ የሆነው አሳሰባችንን እግዚአብሔር አምላክ መንፈሳዊ አሳሰብ ያድርግልን። ዓለማዊ የሆነ ህይወታችን እግዚአብሔር አምላክ መንፈሳዊ ህይወት ያድርግልን። ዓለማዊ የሆነ ምኞታችን መንፈሳዊ ያድርግልን። በክፉ ከመጥፋት እግዚአብሔር አምላክ ይጠብቀን። ሁላችንም ከነማህተባችን ለክርሞት ያብቃን። ወስብሐት ለእግዚአብሔር።